መንግስታችን ለዜጎች ካለው የላቀ ክብርና ልቅና በተለይ የሥራ ዕድል በመፍጠር የነገ አገር ተረካቢ ብቁ ዜጋ እያፈራ ይገኛል። በተለይ እውነት ለመናገር ከዛሬ 7 ዓመት በፊት የነበሩ ስርዓቶች የታሪክ መዛግብትም እንደሚያስረዱን እኛም በእድሜ በደረስንበት መንግስት ለዜጋው በተለይ ለስራ ፈላጊው ወገን ተቆርቁሮ የሥራ ዕድል በመፍጠር እና በማመቻቸት በአገራችን ቀዳሚው የለውጥ አመራር መንግስታችን ነው። ከዚህ ማኳያ ከ7 ዓመት ወዲህ በየዓመቱ በየክፍለ ከተማው፣ በየወረዳው፣ በየብሎኩ፣ በየመንደሩ ያሉ ትምህርታቸውን ጨርሰው ትምህርታቸውንም ሳይጨርሱም ቢሆን የሥራ ዕድል ያልተፈጠረላቸው ዜጎች በማኒፋክቸር፣ በኢንዱስትሪ፣ በአገልግሎት፣ በከተማ ግብርና በተለያዩ መንግስታዊና መንግስታዊ ባልሆኑ ድርጅቶች ተቀጥረው እንዲሰሩ ተቀጥረው ከመሰረታቸውም በፊት እነማናቸው ስራ ፈላጊዎች፣ እነማናቸው ስራ ያላገኙ፣ እነማናቸው የክፍለ ከተማችን ነዋሪ ሆነው ህጋዊ መታወቂያ ያላቸው ስራ የሌላቸው በሚል በሁሉም ዘርፍ መጀመሪያ በመለየት በመመዝገብ በቴክኒክና በልል ስልጠናዎች ከቴክኒክና ሙያና ከሌሎች ተቋማት ጋር በመቀናጀት ስልጠና በመስጠት በማብቃት ወደ ስራ ከመግባታቸው በፊት ግንዛቤ እንዲይዙ ማድረግ፣ ቀጥሎ ደግሞ የሚሰሩበት ቦታ ሸዶችን እንዲሁም የተለያዩ ኢንተርፕራይዞችን በማመቻቸት ምቹ ሁኔታ እየፈጠረ ነው የሚገኘው። ይሄ በጣም ያስደስታል። ባለፉት በያዝነው በጀት ዓመት ግማሽ ዓመት ከሐምሌ ጀምሮ በክፍለ ከተማችን ብቻ ከ13000 በላይ ዜጎች የሥራ ዕድል ተፈጥሮላቸዋል። ባለፈው አንድ ወር ባልሞላ ጊዜ ውስጥ ከ1500 በላይና ትናንትና ደግሞ በክብርት ከንቲባችን በተፈጠረው የአንድ ጀንበር ከ30000 በላይ የሥራ ዕድል ኦልሞስት ወደ 2000 የሚጠጉ ዜጎች ወይም የክፍለ ከተማ ነዋሪዎች የዚህ የሥራ ዕድል ተጠቃሚ ናቸው፣ እናንተን ጨምሮ።